ለምንድነው ግን በራሳችን እንዳንተማመን የሚያደርገን ብላችሁ አስባችሁ ታውቃላችሁ? በራሳችን እንዳንተማመን የሚያደርጉን ችግሮች አንደኛው ከራሳችን ከሰው ጋር እናወዳደራለን። ኮምፔሪንግ አወርሰልቭስ ራሳችን ከሌላ ሰው ጋር እያወዳደርን በሄድን ቁጥር የራሳችንን ቫልዩ እየቀነሰ የራሳችን ያለን ግምት እየወረደ ነው የሚሄደው። እያንዳንዳችን we are different የተለያየ ችሎታ የተለያየ አቋም ነው ያለን። ራሳችን ከማንም ጋር ማወዳደር አያስፈልግም። ራሳችን ከትናንት እኔ ጋር ነው ማወዳደር የሚገባኝ እንጂ ከማንም ሰው ጋር ማወዳደር በጀመርኩ ቁጥር በራሴ እንዳልተማመን ነው የሚያደርገኝ፣ ራሴን ዋጋ ያሳጣኛል። ሁለተኛው ፊር ኦፍ ጀጅመንት ነው። ጀጅመንትን እንፈራለን። በሰዎች ጋር መተቸትን፣ በሰው ጋር ሰዎች እንዲህ ይሉኛል፣ የሰዎችን ኔጌቲቭ አሉባልታ በጣም እንፈራለን። እሱን ባሰብን ቁጥር የሰዎች እንደዚህ ምን ይሉኛል የሚለውን ባሰብን ቁጥር ሞር በራስ መተማመናችን እየቀነሰ ይሄዳል ማለት ነው። ሶስተኛው ፊር ኦፍ ፌለር ወይም ውድቀትን መፍራት። የሆነ ነገር ሀፐን ያደርግብኝስ የሆነ ኒው ቢዝነስ መጀመር እንፈልጋለን። ከዛ ፌል ያደርግብኝ ያ ቢዝነስ ሳይሳካልኝ ቢቀርስ፣ እንደዚህ ቢሆንልኝ፣ ሰዎች እንደዚህ ቢሆንልኝስ። ይህ እንደዚህ አይነት እንትናችን መፍራታችን በራሳችን እንዳንተማመን ያደርገናል ማለት ነው። አራተኛው ላክ ኦፍ አክሽን ወይም በቃ የተግባር ሰው አለመሆን፣ ለራሳችን ጥሩ እውነተኛ ወይም መሆን አለመቻል። የተግባር ሰው መሆን ስንል እንዴት መሰላችሁ? ፕላን ይኖረናል። እያንዳንዳችን ማድረግ የምንፈልገው ነገር ይኖራል። ነገ ማድረግ የምፈልገው ነገር ይኖራል። ያንን ነገር ማድረግ የሚፈልገውን አክቲቪቲ ያንን ነገር ማድረግ ከቻልኩኝ አይ ፊል ሞር ኮንፊደንት ራይት። ያንን ነገር ማድረግ ካልቻልኩኝ ነው ያ ራሴን ጥያቄ ውስጥ የሚያስገባው። ለራሴ አንተ እኮ አትችልም ማለት ነው አይነት ነገር ይመጣል። አንተ እኮ እኔ እኮ በቃ አልችልም፣ እንደው ይሄ ነገር ለኔ አይሆንም ማለት ነው። በቃ ይሄ በራሴ እንዳልተማመን ያደርገኛል ማለት ነው። በራሴ መተማመኔ በጣም ይቀንሰዋል። አምስተኛው ኔጌቲቭ ሰልፍ ቶክ ነው። ራሳችንን እንዴት ነው የምናወራው? እኔ ብዙ ጊዜ በጣም በራሴ ስቃይን ስለላበት የቆየሁት ወይም በጣም ብዙ ጊዜ ጉዳይ ምንድነው ራሴን ኔጌቲቭ ላወራ ነበር። እኔ እንደዚህ አይደለም የሆነ ነገር ሲሆን ለምሳሌ አይ ነው እኔ ቆንጆ አይደለም፣ እኔ እንደዚህ አይደለም፣ ይሄ እንደዛ ያምር ገሌ እኮ በጣም እንደዚህ ይበልጣሉ፣ እኔ እንደዚህ ነኝ። እኔ ሌላም ብዙ ሰው እሰማለሁ አሁን ሲያወሩ እኔ እኮ እንደው ተረግሞብኛል መሰልኩኝ ምናምን ይላሉ። ራሳችንን እንደዚህ ኔጌቲቭሊ እያወራን በሄድን ቁጥር በራስ መተማመናችን በጣም እየቀነሰ ነው የሚሄደው ማለት ነው። ጥሩ የሆነ ኮንፊደንስ ነው ከፈለግ በራስ መተማመናችን እንዲጨምር ከፈለግ ከራሳችን ጋር ፖዚቲቭ ላይ ማውራት ያስፈልጋል ማለት ነው። ኔጌቲቭሊ እያወራን ብቻ የሆነ መጥፎ ነገር ለአእምሯችን ለሰብኮንሽስ ማይንዳችን ኔጌቲቭሊ እያል ጥሩ የሆነ ውጤት መጠበቅ የማይሆን ነገር ነው። ስድስተኛው ኦቨርቲንኪንግ ነው። ብዙ ጊዜ የሆነ ነገር ማድረግ እንፈልጋለን፣ ግን ኦቨርቲንክ እናደርጋለን። እዛ ነገር ላይ ኦቨርቲንክ እያደረግን በሄድን ቁጥር የራሳችንን በጣም ብዙ ነገር ጥያቄ ውስጥ ያስገባናል እና በራሳችን ጥሩ የሆነ ስሜት በራሳችን ጥሩ የሆነ እምነት እንዳይኖረን ያደርገናል ማለት ነው። በራስ አለመተማመን አይ ሆፕ የብዙ ሰው ችግር ነው ብዬ አስባለሁ። እኔ ብዙ ጊዜ ተቸግሬበታለሁ። ብዙ ነገር ብዙ ካስቸገረኝ ነገሮች ውስጥ አንዱ በራስ አለመተማመን ነው። ይሄ ነገር ያው አንዴ ቢልድ የምናደርገው ሳይሆን ስሩ ፕሮሰስ እያሻሻልን የምንሄደው ነገር ነው። ፕሮግረስ ነው። በየቀኑ ራሳችንን እያሻሻልን የምንሄደው ነገር ነው። አይ ሆፕ እነዚህ ነገሮች ይጠቅማቸዋል ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ ጋይስ። ቴንክ ዩ